50 ብር ለሚሸጥ ቡና የሆነ ቦታ ገብታችሁ 150 እና 300 ብር ከፍላችሁ ጠጥታችሁ አታውቁም? ታውቃላችሁ። ለምንድን ነው? ጣዕሙ ልዩ ስለሆነ፣ ቫይቡ፣ ሽታው፣ የቤቱ ኢንቴሪየር፣ ማቀባበያ እቃዎቹ ስለሚያምሩ፣ ከስተመር ሰርቪሳቸው ኮዚ ነው፣ ሙዚቃው ይመቻችኋል፣ ፎቶ ለመነሳትና ለፖስት ቆንጆ ቦታ ነው። እዛ ቦታ ስትሄዱ ሀብታም የመሆን ስሜት ይሰማችኋል። የትኛው ነው? ይሄ ሁሉ አንድን ቦታ ከሌላ ቦታ መርጣችሁ እንድትሄዱ የሚያደርጋችሁ እንዲሁም ደግሞ 50 ብር ይሸጥ የነበረውን ቡና በፈቃደኝነት 300 ብር ከፍላችሁ እንድትጠጡ የሚያደርጋችሁ ነገር ይሄ ቫልዩ ይባላል። ይሄንን ቫልዩ የመፍጠር ፕሮሰስ ደግሞ ማርኬቲንግ እንለዋለን። የፋዘር ኦፍ ማርኬቲንግ የምንለው ፊሊፕ ኮትለር ማርኬቲንግን እንዲህ ብሎ ነው ዲፋይን የሚያደርገው። ማርኬቲንግ is the science and art of exploring, creating and delivering value to satisfy a need of a customer። ስለዚህ እናንተ ቢዝነሳችሁ ላይ ወይንም ደግሞ መሸጥ የፈለጋችሁት ነገር ላይ እነኚህን ቫልዩዎች የምትጨምሩበት ፕሮሰስ ማርኬቲንግ ነው። እሺ 50 ብር ይሸጥ የነበረውን ቡና 150 ብር እና 300 ብር ከፍላችሁ እንድትጠጡ ያደረጋችሁ ማርኬቲንግ ከሆነ እናንተ ይህንን ኮፊ ሾፕ በመጀመሪያ የት ነው ያያችሁት? ያያችሁት ኦንላይን ፕላትፎርሞች ላይ ሲተዋወቅ ከሆነ ልክ እንደ ኢንስታግራም፣ ቲክቶክ፣ ዩቲዩብ፣ ኢሜል፣ ዌብሳይት የመሳሰሉት ኢንተርኔትን የሚጠቀሙ ፕላትፎርሞች ላይ ሲተዋወቅ ወይንም ደግሞ በአጋጣሚ አይታችሁት ከሆነ የሄዳችሁ ያንን ዲጂታል ማርኬቲንግ እንለዋለን። ስለዚህ የዛ ኮፊ ሾፕ ባለቤት ወይም የዛ ኮፊ ሾፕ ማርኬተር ይህንን ኮፊ ሾፕ ያለውን ቫልዩ እናንተ በኢንተርኔት በኩል እንድታዩት አድርጓችኋል ማለት ነው። ያ ዲጂታል ማርኬቲንግ ነው። ኦንላይን ሶርሶችን በመጠቀም ማርኬቲንግ መስራት ማለት ነው። ብዙ ሰው ዲጂታል ማርኬቲንግ በኦንላይን እቃ መሸጥ ወይንም ደግሞ ቪዲዮ ፖስት ማድረግ ይመስላል። ኖ ኢትስ አ ዲፕ ኮንሰፕት። ዲጂታል ማርኬቲንግ ማለት ኢትስ አ ዩዚንግ ኦፍ አ ዲጂታል ፕላትፎርም ቱ አትራክት፣ ኮኔክት ኤንድ ሴል ቱ አ ፒፕል ኦንላይን ላይ ለሚገኙ ሰዎች እቃን የምንሸጥበት፣ ከሰዎች ጋር ኮኔክት የምናደርግበት እና ከስተመራችን አትራክት የምናደርግበት ሜትድ ነው። ከማርኬቲንግ የሚለየው ኦንላይን ፕላትፎርሞችን በመጠቀም የምናደርገው መሆኑ ነው። ማርኬቲንግ ዝና አምብሬላ ተርም በውስጡ ብዙ ነገሮች አሉት። ከነኛ ውስጥ አንዱ ዲጂታል ማርኬቲንግ። ስለዚህ ማርኬቲንግ ቫልዩ አድ ማድረግ ነው። ዲጂታል ማርኬቲንግ ደግሞ ኦንላይን ሶርስን በመጠቀም ማርኬቲንግ መስራት ነው ካልን እስኪ እናንተ በመጨረሻ ጊዜ የገዛችሁትን እቃ ኮሜንት ላይ ጻፉ። ምን አይነት ቫልዩ አግኝታችሁበት ነው የገዛችሁት? ለምን ገዛ? ወይም ያንን ብር እንድታወጡ ያደረጋችሁ ነገር ምንድነው? ኮሜንት ላይ ያሳውቁኝ። በቀጣይ ክላስ እንገናኝ። ወደ 1990ዎቹ እንመለስ። በ1990 ኮፊ ሃውስ ቢኖራችሁ ሰዎች የእናንተ ቢዝነስ መኖሩን ወይም ኮፊ ሃውስ እንዳላችሁ በምን አውቀው ይመጣል? እሺ ሌትስ ትራቭል አሁን ወዳለንበት በ2018 ኮፊ ሃውስ ብትከፍቱ ሰዎች ኮፊ ሃውሳችሁን የት ሊያገኙት ይችላሉ? ወይንም ደግሞ የእናንተ ቢዝነስ መኖሩን በምን አውቀው ሊመጡ ይችላሉ? 3 ሰከንድ ልስጣችሁ። እሺ መልሳችሁ በትራዲሽናል እና በዲጂታል ማርኬቲንግ መካከል ያለው ልዩነት። በ1990ዎቹ እና ከዛ በፊት ሰዎች ቢዝነሳቸውን ለማስተዋወቅ ኦፍላይን ሜቶዶችን ይጠቀማሉ። ማለትም ኢንተርኔትን ሳይጠቀሙ ይሰራሉ። ልክ እንደ ቲቪ ማስታወቂያዎች በማሰራት፣ ሬዲዮ ላይ በማስነገር፣ ጋዜጣ፣ ፍላየር፣ ቢልቦርዶችን በመጠቀም እና የመሳሰሉትን ከኢንተርኔት ውጭ ያሉ ሶርሶችን በመጠቀም ቢዝነሳቸውን ያስተዋውቃሉ። እሺ ወደ ኮፊ ሃውሳችን እንመለስ። ኮፊ ሃውሳችሁን በዛ ዘመን ከፍታችሁት ቢሆን ኖሮ ወደ 1000 ወይም 10000 ፍላየሮችን አሰርታችሁ ላገኛችሁት ሰው ሁሉ ትሰጡ ነበር። ወይም ደግሞ መሀል ከተማው ላይ ስለ ኮፊ ሃውሳችሁ ጥሩነት የሚነገር ቢልቦርድ አሰርታችሁ ትለጥፉ። ያንን ቢልቦርድ ታዲያ ቡና የሚወድም የማይወድም የሚመለከተው የማይመለከተውም ነበር የሚያየው። ትራዲሽናል ማርኬቲንግ ዩዥዋሊ በጣም ኤክስፔንሲቭ ነው። ማንየው ማናየው ማወቅ አንችልም። ያ ማለት ታዲያ ትራዲሽናል ማርኬቲንግ አስፈላጊ አይደለም ማለት አይደለም። እስቲል ብዙ ካምፓኒዎች የተለያዩ የቲቪ ማስታወቂያዎች፣ የጋዜጣ፣ የሬዲዮ እንዲሁም ቢልቦርዶችን ይጠቀማሉ። ምክንያቱም ብራንድ አዌርነስ ለመፍጠር ብዙ ሰዎች ጋር ቪዚብል ለመሆንና የሚፈለገውን አይነት ሪኮግኒሽን ለማግኘት ትራዲሽናል ማርኬቲንግ ስቲል አስፈላጊ ነው። እሺ ወደ አሁኑ እንመለስ። አሁን ላይ ኮፊ ሃውስ ኖሯችሁ ቢሆን ደግሞ እንዴት ነው የምታስተዋውቁት? ወይስ እንዴት ነው ሰዎች እናንተ ጋር አይተው የሚመጡት? ቲክቶክ ላይ የኮፊ ሃውሳችሁን ኢንቴሪየር ፖስት ታደርጋላችሁ። ኢንስታግራም ላይ ሪል ፖስት አላችሁ። ዩቲዩብ ላይ ሬሲፒያችሁን ታሳያላችሁ። ጉግል ላይ ሎኬሽን አድ ታደርጋላችሁ። በጣም ብዙ አማራጮች አሏችሁ። እነኚህ ሁሉ ደግሞ ኤክስፔንሲቭ አይደሉም።
ግን ደግሞ ሊሆኑም ይችላሉ። የእናንተን ኮፊ ሾፕ ኢንተርኔት እና ስልክ ያለው ቡና የሚፈልግ ማንኛውም ሰው በቀላሉ ከየትኛውም ቦታ ሆኖ ሊያገኛችሁ ይችላል። ዲጂታል ማርኬቲንግ በጣም ጥሩ ነገሩ ሪዛልትን ትራክ ያደርጋል። ምን ያክል ሰው እንዳየው፣ ምን ያህል ሰው እንደወደደው፣ ሰዎች የተፈጠረባቸውን ጥያቄዎች በቀላሉ መመለስ ትችላላችሁ። ኢንጌጅመንት አለው። ምን ያክል ሰዎች ከቪዲዮአችሁ ተነስተው ዌብሳይታችሁን ቪዚት አደረጉ፣ ምን ያህል ሰዎችስ እቃችሁን ገዙ፣ ምን ያህል ሰዎችስ ኮፊ ሾፓችሁን ወደዱት የሚለው በቀጥታ ከከስተመሮቻችሁ ፊድባክ ለማግኘት የሚመቹ ናቸው። ግን ደግሞ ይሄ ማለት ፐርፌክት ነው ማለት አይደለም። ኦንላይን ላይ በጣም ብዙ ካምፓኒዎች ስላሉ አይን ውስጥ ለመግባት ትልቅ ውድድር ይፈልጋል። ሰዎች በቀላሉ ስክሮል ሊያደርጓችሁ ይችላሉ። አልጎሪዝሙ በየጊዜው ይቀያየራል። ስለዚህ አክቲቭ መሆኑንም ጨምሮ ይጠይቃል። ሁለቱም የየራሳቸው አድቫንቴጅ እና ዲስአድቫንቴጅ አላቸው። ታዲያ የትኛው ይሻላል ወደሚለው ከመጣን የትኛው እንደሚሻል የሚወስነው ታርጌት ኦዲየንሳችን እንዲሁም የምንሸጠው እቃ ወይም የምንሰጠው ሰርቪስ ነው። በዚህ ላይ አንድ ምሳሌ ልስጣችሁ። ባለፈው ለታ ወይም በቅርብ ድሬክ የለቀቀው የመጨረሻ አልበሙን ማርኬት ሲያደርግ የተጠቀመው ትራዲሽናል ነው ዲጂታል ማርኬቲንግ? ኮሜንት ላይ ያሳውቁ። ቢዝነስ መጀመር ከፈለጋችሁ ሎጎ ከማሰራታችሁ፣ ቲክቶክ ላይ ሄዳችሁ ፖስት ከማድረጋችሁ፣ ኮንቴንት ከመጻፋችሁ፣ ደግሞ ሊንክዲን ላይ ሄዳችሁ ሲኢኦ ፍንትን ካምፓኒ ብላችሁ ታይትል ከመጻፋችሁ በፊት ቢዝነሳችሁ ምን እንደሆነ ማወቅ አለባችሁ። ፕሮዳክት ነው የምትሸጡት ወይንስ ሰርቪስ ነው የምትሰጡት? ምክንያቱም ይሄን ማወቃችሁ እንዴት አድርጋችሁ ቢዝነሳችሁን ማርኬት እንደምታደርጉት ይወስናል። እንደው ይበለውና ስልክ መሸጫ ከፈታችሁን በል። አሜን። የከፈታችሁት ሱቅ ውስጥ አላማችሁ ስልክ መሸጥ ብቻ ከሆነ ፕሮዳክት መሸጥ ነው ማለት ነው ስራችሁ። አይ እኔ የከፈትኩት ሱቅ ውስጥ ደግሞ የሞባይል ጥገና፣ የስክሪን መቀየር ሰርቪሶች እሰጣለሁ የምትሉ ከሆነ እናንተ ፕሮዳክት መሸጥ ሳይሆን ሰርቪስ ነው የምትሰሩት ማለት ነው። አይ ስልክም እየሸጥኩ ከእንደገና ደግሞ ሞባይል ጥገና እሰራለሁ ካላችሁ ሁለቱንም እየሰራችሁ ነው ማለት ነው። ፕሮዳክት ሲኖራችሁ ሰዎች የቢዝነሳችሁን ጥሩነት የሚያውቁት እቃውን ወስደው አይተው ነክተው አገላብጠው በእቃው ኳሊቲ ላይ ተነስተው የእናንተ ቢዝነስ ጥሩ ነው አይደለም የሚለውን ይወስኑ። ያላችሁ ሰርቪስ ከሆነ ግን ሰርቪስ የሚነካ የሚዳሰስ ነገር አይደለም። ሰዎች ሰርቪሳችሁን ጀጅ የሚያደርጉት ካላችሁ ኤክስፒሪየንስ አንጻር፣ ከሰጣችኋቸው ከስተመር ሰርቪስ እንዲሁም ደግሞ ሳቲስፋይድ በመሆናቸውና ባለመሆናቸው ላይ ይወሰናል። ስለዚህ ራሳችሁን ማርኬት ስታደርጉ ፕሮዳክት ከሆነ ያላችሁ ፓኬጃችሁን በማሳመር ዋጋ በመቀነስ ኳሊቲ በመጨመር ፕሮዳክታችሁ ላይ የሆነ ቫልዩ አዳርጋችሁ ከሌላው ለመሻል ትሞክራላችሁ። ሰርቪስ ከሆነ ያላችሁ ደግሞ ሰዎች እንዲያምኗችሁ በማድረግ ኤክስፒሪየንሳችሁን በማስተካከል ከስተመር ሪቪው እና ቴስቲሞኒ ላይ በመስራት ራሳችሁን ከሌላው የተሻለ ማድረግ ትችላል። ፕሮዳክት ወይንስ ሰርቪስ የትኛው የሚያዋጣ ይመስላችኋል? እስኪ ኮሜንት ላይ ሳውቁ። በቀጣይ ክላስ እንገናኛለን። እስከዛው ባይ። እስኪ ኢማጂን ቢዝነስ ከፍታችሁ ጽድት ያለ ኤክስፖርት ስታንዳርድ ቡና፣ ከዛ ርካሽ ጫማ፣ የጂም ሜምበርሺፕ፣ ከዛ የህፃናት ጡጦና ዳይፐር ለመሸጥ ስትሞክሩ፣ ከዛ ተመሳሳይ ሰው ተመሳሳይ ማስታወቂያ ሰርቶላችሁ ሁሉም እንዲሸጥ ስትጠብቁ ግራ የገባው ነው። ያ ብዙ ሰዎች ግን ቢዝነስ የሚሰሩት እንደዚህ ነው። ለሁሉም ሰው ለመሸጥ ይሞክራሉ፣ ከዛ ለማንም አይሸጡ። አሰ ዲጂታል ማርኬተር ማወቅ ያለባችሁ የማርኬቲንግ ኮንሰፕት አለ። ማርኬት ሴግመንቴሽን፣ ታርጌቲንግ ኤንድ ፖዚሽኒንግ ይባላል። አንድ ነገር ወቁ፣ ሁሉም ሰው ተመሳሳይ ፍላጎት የለውም። እናንተም ደግሞ የሁሉንም ሰው ፍላጎት ማሳካት አትችሉም። ስለዚህ ነው ሴግመንቴሽን እና ታርጌቲንግ የሚለው ኮንሰፕት የመጣው። ሴግመንቴሽን ማለት ትልቁን ማርኬት ወደ ተመሳሳይ ትናንሽ ግሩፖች መከፋፈል ማለት ነው። እሺ ኮፊ ሃውስ ከፈታችሁን በል፣ እሱን እንደ ምሳሌ እንውሰደው። እናንተ ጋር ቡና ሊጠጡ የሚችሉ ሰዎች ምን አይነት ናቸው? ተማሪዎች ሊሆኑ ይችላሉ፣ የቢሮ ሰራተኞች፣ ሌክቸር የሆነ ቡና የሚወዱ፣ የጀበና ቡና ተጠቃሚዎች፣ የስቲም ቡና አድናቂዎች፣ የተለያዩ ግሩፖች ሊኖሩ ይችላሉ። ስለዚህ የሚኖሩንን ከስተመሮች በዲሞግራፊክ፣ በጂኦግራፊክ፣ በሳይኮግራፊክ እና በቢሄቪየራል ግሩፕ እንከፋፍላቸዋለን። በዲሞግራፊክ ስንል እኛ ጋር ቡና ሊጠጡ የሚችሉ ሰዎችን በእድሜያቸው፣ በኢንካማቸው፣
በሚኖራቸው ኦኩፔሽን ወይም በስራቸው እንዲሁም ደግሞ ጂኦግራፊ ጋር ስንመጣ አሁን ለምሳሌ ቡናውን እንተውና የምትሸጡት ብርድ ልብስ ወይም ሹራቦች ቢሆን የት አካባቢ ላሉ ሰዎች ታርጌት ታደርጋላችሁ? ቀዝቃዛ ቦታ ላይ አይደል? ስለዚህ በጂኦግራፊክ ላይ በክላይሜቱ ባላቸው ሎኬሽን በዚህ ልንከፋፍላቸው እንችላለን። ሳይኮግራፊክ ጋር ስንመጣ ደግሞ ባላቸው ላይፍ ስታይል በፐርሰናሊቲያቸው፣ ቢሄቪራል ጋር ስንመጣ ደግሞ በባይንግ ሀቢታቸው። ቡና በጣም አዲክትድ የሆኑ ሰዎች በቀን 3 ጊዜ ሊጠጡ ይችላሉ። እኛም ታርጌታችን እነሱ ሊሆኑ ይችላሉ። ስለዚህ እንደዚህ ከከፋፈልናቸው በኋላ እኛ ባለን ገንዘብ ባለን ጊዜ እንዲሁም ባለን ሪሶርስ ላይ ዲፔንድ ሆነን የትኛውን ግሩፕ ታርጌት ብናደርግ ያዋጣናል ብለን እናስባለን ወይም እንወስናለን። እሺ ለምሳሌ ከነኚህ ግሩፖች ውስጥ ተማሪ ነው እኔ ታርጌት ማድረግ የምፈልገው ብንል፣ ተማሪ ምን አይነት ቢሄቪየር አለው? ርካሽ ቡና ይፈልጋል፣ ፈጣን ሰርቪስ ይፈልጋሉ፣ ፍሪ ዋይፋይ፣ ጸጥ ብሎ ሊያነብበት የሚችል ቦታ ወይንም ደግሞ ከጓደኞቹ ጋር ሰብሰብ ብሎ ጊዜ የሚያሳልፍበት ቦታ ተማሪ ተመራጭ ያደርጋል። ስለዚህ ታርጌታችሁ ተማሪ ከሆነ እነኚህን ነገሮች በማሟላት ከስተመሮቻችሁን መያዝ ትችላላችሁ ማለት ነው። አይ በጣም ሌክዠሪ የሆነ ውድ ቡና የሚጠጡ ሰዎች ከሆኑ ታርጌታችሁ ደግሞ ፕሪሚየም ኤክስፒሪየንስ ያስፈልጋችኋል። አስቴቲካችሁ ላይ ኢንቴሪየር፣ ጸጥ ያለ ቦታ፣ ሃይ ኳሊቲ ኮፊ፣ ሃይ ስታንዳርድ መስተንግዶ፣ እነኚህን ስታሟሉ ታርጌታችሁ የሆኑትን ሌክዠሪ ቡና የሚጠጡ ሰዎችን ትስባላችሁ ማለት። በአንድ ቦታ ግን ለእነኚህ ለሁለት ታርጌት ግሩፖች ቡና ላቅርብ ብትሉ የቆጡን አውርድ ብላ የብብቷን ጣለች ነው የሚሆንባት። ሌላና የመጨረሻው ወሳኙ ፓርት ፖዚሽኒንግ ይባላል። ከመረጥን በኋላ ወይም ደግሞ የእኛን ክሊያንት ታርጌት ግሩፕ ከመረጥን በኋላ የእናንተ ኮፊ ሃውስ አእምሯቸው ውስጥ እንዴትና በምን አይነት መልኩ እንዲሳል ትፈልጋላችሁ የሚለውን ጥያቄ ፖዚሽኒንግ ይመልሳል። ሰዎች ስለ እናንተ ኮፊ ሃውስ ወይም ሰዎች ስለ እናንተ ብራንድ ምን እንዲያስቡ ትፈልጋላችሁ? ይሄ እናንተ ስለ ቢዝነሳችሁ የምታወሩት ሳይሆን ተጠቃሚው ስለ እናንተ ቢዝነስ አእምሮ ውስጥ የሚሳለው ስዕል ነው። ስለዚህ የዛሬው ክላስ ሴግሜንቴሽን፣ ታርጌቲንግ ኤንድ ፖዚሽኒንግ ነበር። በቀጣይ ክላስ እስክንገናኝ ደህና ሰንብቱ። እቃ ከመግዛታችሁ በፊት ስንት ታስባላችሁ? ወይም እቃ ለመሸጥ ምን አይነት መንገድ ታልፋላችሁ? እስኪ አንድ ጫማ ለመግዛት የሚያስብ ሰው ወይም ጫማ ለመሸጥ የሚፈልግ ነጋዴ የሚያሳልፉትን ነገር ስቴፕ ባይ ስቴፕ እንየው። ይሄ ስቴፕ አይዳ ሞዴል ወይም ማርኬቲንግ ፈነል ይባላል። አይዳ የምንለው አዌርነስ፣ ኢንትረስት፣ ዲዛየር ኤንድ አክሽን ነው። እነኚህ 4 ነገሮች ያሳልፋሉ። እሺ ጫማ ገዢው ጋር እንምጣ። በመጀመሪያ ጫማውን ያያል። የት? ምናልባት ኢንስታግራም ላይ ኦር ደግሞ ቲክቶክ ላይ ስክሮል ሲያደርግ ማለት ነው። ጽድት ያለ ስታይሊሽ ስኒከር አየ። ቀለሙ ያምራል፣ ሲለበስ ያምራል፣ ከሁሉም ልብስ ጋር የሚሄድ ነው የሚል ቪዲዮ ሊሆን ይችላል ያየ። እዚህ ጋር ስለ ጫማው አዌርነስ ፈጠርንበት ማለት ነው፣ ወይም አዌርነስ ተፈጠረበት። ከዛስ ቡም ውስጡ ጫማውን የመግዛት ፍላጎት ተቀሰቀሰ። ይህንን አቴንሽን ወይም አዌርነስ እንለዋል። ቢዝነስ ያላቸው ሰዎች፣ ሶሻል ሚዲያ ማናጀሮች፣ አድስ የሚሰሩ ሰዎች፣ ኢንፍሉዌንሰሮች፣ ኮንቴንት ክሬተሮች አቴንሽን ለመፍጠር ይህንን ስቴፕ ይጠቀሙበታል። ከዛስ መጠየቅ ይጀምራል ያ ሰውዬ ብራንዱን፣ ምቾቱን፣ በየቀኑ የሚለበስ መሆኑን፣ ቀለሙ፣ አማራጮቹን፣ እያንዳንዱን ነገር መጠየቅ ይጀምራል። ለመግዛት ከመወሰኑ በፊት ማሰላሰል ይጀምራል። ታዲያ ከስተመር መያዝ የሚፈልጉ ቢዝነሶች እዚህ ጋር ምን አይነት ቪዲዮ ይሰራሉ? የጫማውን ኮምፈርት ቴስቲሞኒ፣ የተለያዩ ስታይሎች እንዳላቸው፣ የተለያየ የቀለም ምርጫ እንዳላቸው በቪዲዮ ማሳየትና ሀሳባቸው የሚገዙ ሰዎች በሀሳባቸው እንዲጸኑ ያደርጋሉ። ይህንን ስቴጅ ኢንትረስት እንለዋለን። ነገር ግን ኢንትረስት ብቻውን እቃውን እንዲገዙት አያደርጋቸውም። ሀሳባቸውን ሊቀይሩ ይችላሉ። ጠንካራ ቢዝነሶች ወይም ጠንካራ ዲጂታል ማርኬተሮች ይህንን ጫማ አድርገው ከስተመር ራሳቸውን እንዲያስቡ ያደርጓቸዋል። ጫማውን ለብሶ የሚሄድ ሰው ያሳዩቸዋል። ጫማውን ጂፕ ሲሰሩበት፣ ከጓደኞቻቸው ጋር ጫማው ያምራል የሚል ኮምፕሊመንት ሲቀበሉ ያሳዩቸዋል። ይሄ ጫማውን ለመግዛት ከመፈለግም በላይ እነሱ ጫማውን አድርገው ሊፈጥርባቸው የሚችለውን ስሜት ቀድሞ በመፍጠር ያሳያቸዋል። ይሄ ዲዛየር እንለዋለን። በመጨረሻም
ከስተመሩ ከፍሎ እቃውን ይወስዷል። ይሄ ስቴጅ አክሽን ይባላል። እዚህ ጋር አሪፍ የሆኑ ቢዝነስ ኦነሮች ማስታወቂያዎችን ወይንም ምን አይነት ኮንቴንቶችን ይሰራሉ መሰላችሁ? 20% ቅናሽ፣ ነፃ ዴሊቨሪ፣ ሊሚትድ ስፖት ነው ያለን፣ ሊያልቅ ነው፣ ሰውየው ብዙ በመቆየት ሀሳቡን እንዳይቀይር አሁኑኑ አስወስኖ የሚያስገዛውን አይነት ቪዲዮዎች፣ የተለያዩ ማስታወቂያዎች ይሰራሉ። ስለዚህ ፈርስት ፒፕል ኖቲስ ዩ፣ ያዩዋቸዋል፣ መኖራችሁን ያውቃሉ። ሰከንድ they become curious፣ በጣም ጉጉ ይሆናሉ፣ ይፈልጉታል፣ ኢንትረስት ያድርባቸዋል። then they emotionally want the product፣ ኢሞሽናሊ ፕሮዳክቱን ይፈልጉታል፣ በመጨረሻም ይገዙታል። ስለዚህ this is AIDA ሞዴል፣ awareness፣ interest፣ desire and action። ማንኛውም እቃ መግዛት የሚፈልግ ሰው በዚህ ውስጥ ያልፋል። እቃ መሸጥ የሚፈልግ ሰው ደግሞ በዚህ ውስጥ እንዲያልፍ ያደርገዋል ማለት ነው። በቀጣይ ክላስ እንገናኛለን። እስከዛው ባይ። ኤክሳችሁ ጋር ከተጣላችሁ ከአመታት በኋላ መንገድ ላይ የሄዳችሁ ድንገት እሷን ወይም እሱን የሚሸት ሰው ሸቷችሁ ዞር ስትሉ እነሱ አይደሉም፣ ጀስት የተቀቡት ሽቶ ብቻ ነው የሚመሳሰለው። ሽቶ ኢሚዲየትሊ እነሱን ያስታውሳቸዋል። ትዝታዎች ይመጣሉ፣ ያሳለፋችሁት ጊዜ፣ እንዲሰማችሁ ያደረጓቸው ስሜት። ያ ሽቶ በመቅስፈት ብዙ ነገራችሁን ይቀሰቅስባችኋል። ያ ሽቶ እንዲሰማችሁ ያደረገው ስሜት፣ ያስታወሳችሁ ነገር ብራንድ ይባላል። ብራንድ ሎጎ አይደለም። ሎጎውን ስታዩ የሚሰማችሁ ስሜት ነው። ከሱ ጋር ተያይዞ ወይም ከሎጎ ጋር ተያይዞ የምታስታውሱት ነገር ነው። ሽቶን ሎጎ ብላችሁ አስቡት። ሽቶ የቀሰቀሰባችሁ ስሜት ደግሞ ያ ብራንድ ይባላል። ልድገምላችሁ፣ ብራንድ ሎጎ አይደለም። ሎጎውን ስታዩ የሚሰማችሁ ስሜት ነው። የሆነ ካምፓኒ ሎጎ ስታዩ ያ ሎጎ ስለዛ ቢዝነስ የሆነ ነገር አእምሯችሁ ውስጥ ትዝ እንዲላችሁ ወይም እንዲፈጠር የሚያደርገው ነገር አለ። ለምሳሌ ናይክን ባሳያችሁ ምን ታስባላችሁ? ስፖርት፣ ሞቲቬሽን። አፕልን ባሳያችሁስ? ሌክዠሪ፣ ኢኖቬሽን፣ ኳሊቲ፣ ስታተስ። ኮካኮላንስ? ኮካኮላ ሎጎን ብታዩት ምን ትዝ ይላችኋል? ሪፍሬሽመንት፣ ደስታ፣ መነቃቃት። ልክ እንደዚህ የሎጎ ምስል ስታዩ የሚፈጠርባችሁ ስሜት ነው ብራንድ የምንለው። ብዙ ሰዎች ብራንድ ሎጎ ስለሚመስላቸው ነው። ሎጎ የብራንዱ አንድ አካል እንጂ ብራንዱ አይደለም። ስለዚህ ብራንድ ሎጎ አይደለም፣ ቀለም አይደለም፣ ሶሻል ሚዲያ ፔጅ አይደለም፣ ፕሮዳክቱም ወይም ሰርቪሱም አይደለም። ብራንድ ሰዎች ስለ እናንተና ስለ ቢዝነሳችሁ ወይንም ስለ ፕሮዳክታችሁ ያላቸው አስተሳሰብና ስሜት ነው። ወደ ኤክሳችሁ ልመልሳችሁ። ለእናንተ ጥሩ ነበሩ? ይንከባከባችኋል፣ ያግዛችኋል ወይስ በጣም ከባድና ጨቅጫቃ ሰው ነበሩ? ኦቨርኦል ፐርሰናሊቲያቸው ምን አይነት ነው? የትኛውም ይሁን እናንተ ያሰባችሁት ነገር የነሱ ፐርሰናል ብራንድ አይደንቲቲ ይባላል። ብራንድ ሁለት ክፍሎች አሉት፣ ቪዥዋል አይደንቲቲ እና ብራንድ አይደንቲቲ የምንለው። ብራንድ አይደንቲቲ ማለት የብራንዱ ፐርሰናሊቲ ነው። የብራንዱ ሚሽን፣ ቫልዩ፣ ጎል፣ ቶን። ወደ ካምፓኒ ስንመጣ በሰዎች አእምሮ ውስጥ ማስተላለፍ ወይም ማስቀመጥ የፈለጉት ነገር ያንን ብራንድ አይደንቲቲ እንለዋለን። ታዲያ ይሄ ሁሉ ካምፓኒ ጽፎ የማይተገብረው ሚሽን እና ቪዥን ሳይሆን በእናንተ አእምሮ ውስጥ በትክክል የተቀመጠው ፐርሰናሊቲያቸው ያ ብራንድ አይደንቲቲ ይባላል። እሺ ወደ ኤክሳችሁ ስትመለሱ ኤክሳችሁን ስታስቡት ምን ለብሰው ነበር? አእምሯችሁ ውስጥ የፈጠራችሁት ምስል ላይ የምትወዱትን ልብስ ለብሰው ነው? ሁልጊዜ የሚለብሱትን ልብስ ለብሰው ነው? የቆዳ ቀለማቸውን ነው በደንብ ፒክቸር ያደረጋችሁት? ቁመታቸውን ነው? ፊዚካላቸውን ነው? በአይናችሁ የምታዩት ገጽታቸው ያ ቪዥዋል አይደንቲቲ ኦፍ ዘ ብራንድ ይባላል። በሌላ ቋንቋ የካምፓኒ ጋር ስንመጣ ሎጎ ማለት ነው። ካምፓኒዎችን ስታስቡ እንዲሰማያችሁ ከሚያደርጉት ስሜት ሌላ አይናችሁ ላይ የሚመጣው ምስል ወይም ሎጎአቸው ያ ቪዥዋል አይደንቲቲ ይባላል። ስለዚህ አንድ ብራንድ የሚባል ነገር ሁለት ፓርቶች አሉት፣ ቪዥዋል አይደንቲቲው እና ብራንድ አይደንቲቲው አንድ ላይ ሲደመር ብራንድ የሚባለውን ነገር ይሰጠናል ማለት ነው። እስኪ የሆነ ካምፓኒ እና እሱን ስታስቡ የተፈጠረባችሁን ስሜት ኮሜንት አድርጉልን። ባጭሩ ፈንዳሜንታል ኦፍ ዲጂታል ማርኬቲንግ እዚህ ላይ ያልቃል። በቀጣይ ስንገናኝ የምናየው ሶሻል ሚዲያ ማርኬቲንግን። በቀጣይ ክላስ እስክንገናኝ ሰላም ሁኑ።